ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ይቅናሽ በሉኝ የሆነ ስራ አለኝ። ይቅናሽ በሉኝ ማለት ነው። ስራውን እንግዲህ አሳያችኋለሁ ማለት ነው። ይቅናሽ በሉኝ ለማንኛውም የሆነ እንደ ዕጣ ነገር ነውና አሁን ልዘገጃጅ ነው። ይቅናሽ በሉኝ ማለት ነው። ለሁሉም ነገር ልዘገጃጅና ከዛን ወደ ጉዳያችን እንገባለን። ለማንኛውም መጀመሪያ ቀድሞ መስተካከሉ አይከፋም ብዬ ነው። ቀድማችሁ ተስተካከሉ። የሆነ ዕጣ ነገር ሊወጣላችሁ ሲል ቀድማችሁ መስተካከል አለባችሁ። ስለዚህ ስራውን እስቲ እንግዲህ ወለጋ ዛሬ የወለጋ ዕጣ ዛሬ ምንድን ነው እናያለን። አብረን እንቆይ። ግን እኮ የወዲያም ቅመሞች ትቋቋላላችሁ። በምንድን ነው እንኳን ብታው የለውም እኮ ወፍ የለም ራሱ ደንዝዟል። አልተቀረጸም በእንጨቱ ዝም ብሎ እና ይቅናሽ በሉኝ። እስቲ ወደ ቪዲዮ እስከምንገባ ድረስ አብራችሁን ቆዩ። የዛሬውማ ይለያል። የዛሬው ወለጋ በምን እንዲያትሉ በመቀባባት ነው የሚለየው። ስራውም ይለያል። በነገራችን ላይ ስራው በጣም የተለየ ስራ ነው። ምንድነው የቀረው? እሺ አሁን ወደ ስራችን ልንገባ ነው መሰለኝ። በጣም እንግዲህ የወለጋ ዕጣ ዛሬ ምን ይሆን እናየዋለን። የሆነ ስራ ነው። ያንን ስራ ታሸነፍኩኝ ያው ሽልማት አይጠፋውም እና ለዛ ነው የምዘገጃጀው ማለት ነው። የምዘገጃጀው ለዛ ነው። አዎ ጉድ። ላይክ አድርጉ፣ ሰብስክራይብ አድርጉ። አሁን በቃ ወደ ገደለው እንገባ ነው። ዝግጁነታችንን ጨርሰናል። ቢሮ ነው ያለሁት ደግሞ ቢሮ ነኝ። ስራውም ያው ቢሮ ውስጥ ስለሆነ ነው። ይቅርታችሁና ቢሮ ውስጥ ነኝ። የስቶይት የምሬን እኮ ነው። ሽልማት ሊኖረው ይችላል። ተከታታይ ዝም ብላ ስራ ይላል። በነገራችን ላይ ይሄንን አሁን እያወጣሁ እንጂ ስራ አይደለም ይሆን ቢሮ ውስጥ ነኝ። እሺ ምን መሰላችሁ? እሺ ቪዲዮ ላቁምና ወደ ጀርባ ላዞረውና እንታያችሁ ስራዬ ማለት ነው። እሺ እንዴት ነው መነጠሩ? በጥቁር ላይ ጥቁር ያምራል እንዴ? አስተያየቱት በጥቁር ላይ ጥቁር ያምራል አይምርም? ያው ቢሮ ነኝ ብያችኋለሁ። እንግዲህ ቢሮ ነኝ። ስራው ምን መሰላችሁ የምሰራው አሁን ይሄን ነው የምሰራው ማለት ነው። ይህ ማጠቢያ እንግዲህ የዛሬን አያርገው እንጂ እየጨፈረ በጆሮዬ ላይ ሲጫወትብኝ ነበር የከረመው ማለት ነው። የዛሬን አያርገው ግን ዛሬ ተከተሉኝ። የምር ቁም ነገር ነው የምሰራው፣ ቀልድ እንዳይመስላችሁ። ይሄንን ልሸብከውና ላሳያችሁ ማለት ነው። አይሰራም ማለት ነው። አይሰራም። የዛሬን አያርገውና ዛሬ ያው ጡረታ ወጥቷል። አያችሁ አይሰራም። ይሄኛው ግን ይሰራል። እንትኑ መንሸፈው ይሰራል። አሁን ዋናው ስራዬ እኔ ይሄን ቀሳላ ልሰራ ነው። ላበጀው ስለሆነ ጦለታችሁና ዱዋችሁ አይለኝ ማለት ነው። ይሄን ቀሳላ ተሰራ ያው ሽልማት ሊኖረው ስለሚችልም ልሰራው ነው ማለት ነው። ይሰራል አይሰራም የሚለውን ደግሞ አብረን እንከተላለን። እንግዲህ ተሰራ ሽልማት ይኖረዋል። ይሄው አይሰራም። አያችሁ የሆነ ነገር ድምጥ ያመጣል እንጂ ምንም አይሰራም። እና አሁን ልፈታታው ነው ማለት ነው። ልፈታው ነው ፈታትቼ በዚህ ደግሞ ዩቲዩብ ደግሞ ቢላ ይወድሁን እንዴ በዚህ ነው የምፈታው። መፍቻ ለራሱ የለኝም። በቢላዋ ነው የምፈታውና እስቲ አብረን እንቆይ ማለት ነው። እንግዲህ ልፍታና ጉዱሌው አሁን እንግዲህ ልገባ ነው። እንግዲህ ያው እንዲወጣ አድርጉልኝ በደህና እንዲመለስ ማለት ነው። ደግሞ ቶንሲላውን ላንሰው እንዳያንገበግበኝ ማብራት መፍቻው አይፈታም። እናንተ ወዴት ነው የሚፈታው? ወደ ግራ ነው ወደ ቀኝ? ወደ ግራም ሳዞሮ ይታውቃል። ወደ ቀኝ ጅል ሲጃጃል ቀኝ ወደ ቀኝ ሳዞሮ ይታውቃል። ወደ ግራም ሳዞሮ ይታውቃል። ወዴት ነው የሚፈታው? ኧረ ወይ
በቂጡ ይሆን የሚከፈል የብር በቂጡ ይሆን የሚከፈለው በቂጡ ተገልብጦ ማለት ነው። አሁን የቀሰራት አዘረህም ቪዲዮን ብዬ ነው የምለቀው። እስቲ መላበሉ ወላሂ አይፈታም። በቂጡ ይሁን መክፈቻ ያለው ይሄን ስራ እኮ ያመጣችልኝ አሮጊቷ ማለት ነው። አሮጊት ጋር የሚኖር ሰው መቼም ያው ተመራማሪ ይሆናልና እስቲ ክፈችው በቂጡ ቲክቶክ ላይ እያየች ማለት ነው። ቡለኑን ፍችና ምናልባት ሊሰራ ስለሚችል ቡለኑን ፍችና አውጭ ውስጥ ቆሻሻ ይዞት እንደው ብላኝ እኮ ነው። ምን ይሻለኝ? እኔማ ሌላው እንትን አይለኝም። ይሄን ያህል ተኳኩሌ ይሄን ያህል ተቀባብቼ ሳይሳካ መቅረቱ በጣም ያናድዳል። እስቲ ምናልባት ስለነካካሁት ይሰራል። አስተግፍሩላህ ወፍ የለም ወላሂ ላዚም ተኝቷል። መኝታው ከብዶታል። መኝታው ተመችቶታል። ወዴት ነው የሚፈታው? አይ ተሳካ። አኪድ በቂጡ ነው የቡለኑ በታች አለ ማለት ነው እንጂ እናቴ እዚህ ተጠባበች ሽንት ቤት ውስጥ ነው የምንቦጥ ትቼዋለሁ። አፍርሻለሁ። በቃ ሽልማት በቃ ያሳዝናል። ወላሂ እሰራዋለሁ ብዬ ነበር የምር እስቲ ሰርታችሁ የምታውቁት አሁን በፊት ሰርታችሁ የምታውቁት አላችሁ እንግዲህ ኮሜንት ላይ ቢሆን አስቀምጡ። ለምን ያው በእጄ ስላለ ታካሚ ወጀ ስላለ ላክመው ስለምችል እሱን ገልብጬ ሳያሉልን በታች በኩል እና እንዴ ያለ አልተሳካም። ሰራዋለሁ ብዬ እኔ ያህል አውቄም ልሸውዳችሁ ይመስላችኋል አይደል? የምር ይሰራል ብዬ ነበር፣ አልተሳካም። አይ መሻከለ ዱንያ ማተከለስ እና በዚህ ላይ ይቆማል። በቃ ስኳኳል ስቀባባ መነጠር ሳል እንግዲህ ወደ ውጭ ልትወጣ ነው ብላችሁ እየጠበቃችሁኝ ሊሆን ይችላል። እኔ ግን ያው ለዚህ ነበር ያው ተሰራው ሽልማትም ሊኖረው ስለሚችል በጥረጋው እንዴ አማርደደኝ አለኩል ያህል እምቢ ብሏል። ይመቻችሁ። ለማንኛውም ምናልባት እንግዲህ ተስተካከለ መድረሻውን እና መነሻውን ያው መነሻውን አሳይቻችኋለሁ። መድረሻውን ደግሞ ታክሞ ተዲያና አሳውቃችኋለሁ ማለት ነው። እዚህ ውስጥ እንግዲህ ያዘናችሁም ልኖሩ ስለምትችሉ አይታወቅም። ምን አይነት ጉድ ነው?